የሺ ትባላለች። ተወልዳ ያደገችው በሱዳን ነው። ገና በ19 ዓመቷ ነበር በዲቪ ወደ አሜሪካ ያቀናችው። በስደት ወቅትም የ22 ዓመታት ትዳር ነበራት። ከዚህ ሁሉ ዓመታት በኋላ ግን ከባለቤቷ ጋር በመለያየቷ ያላትን ሀብትና ንብረት ጥሪቶች በመቋጠር ወደ እናት ሀገሯ ላይ ኢንቨስት ለማድረግ ወደ ኢትዮጵያ መጥታለች። በቀድሞ ትዳሯ ላይ ለሌሎች እንደኖረች የምትገልጸው የሺ በሙያዋ ነርስ ስለነበረች በስም እንጂ በደንብ ወደማታውቃት ሀገሯ ስትመለስ ወዳጅና ጥሩ ሰው መስሎ አፈቀላጤው ግለሰብ ታሜ ታፒሰሪ ቀርቧታል። ልጅቱን ወጥመድ ውስጥ ለማስገባት ተፈልጓልና በቤተሰቦቹ ፊት አውራሪነት መስማት የምትፈልገውን እንድትሰማ በየሄደችበት ሰፈር መንደሩ ስለ ደግነቱ ስለሚነግሯትና በቀደመው ትዳሯ ያጣችውን እንክብካቤ ስላሳያት አመነችና በተጠመደው ወጥመድ ውስጥ ገባች። ከዚህ በኋላ ለዘመናት በሰው ሀገር ሰርታ ያፈራችውን ሀብትና ንብረት አንዴ የእቁብ ብር ጠፋበት፣ ሌላ ጊዜ ደግሞ በቤተሰቡ ቤት የነበረው ታፒሰሪ ከሰረ በሚል እናቱ የአዞን ባያነቡ ይጫወቱባት ነበር። ፍቅር አይን የለውምና ሙሉ ለሙሉ ስላመነችው ያላትን ሁሉ ገንዘብ እንዲያዝበት ፈቅዳለች። ይህም አልበቃትም፣ ከቀድሞ ትዳሯ ያፈራቻቸውን ልጆቹም ታሳድጋለች። ተጎጂዋ የሺ በሚዲያ ቀርባ እንደገለጸችው ከሆነ በብዙ እዳዎች ውስጥ ገብቶ የነበረው ታሚ ድራማ በሚመስል መልኩ ቤተሰቦቹ በተሳተፉበት መንገድ ያላትን ገንዘብ ሙሉ በሙሉ በማውጣት የከሰረውና ተዘግቶ የነበረውን ላቫጆ ወደ ታፒሰሪ በማሳደግ ከአንድ አይሉ 3 ቅርንጫፎች ዲኮርና ሌሎችን ቢዝነሶችን ትከፍትለታለች። በደብረ ብርሃን ከተማ ላይም ቪላ ቤትና መኪና ገዝታለች። ስራቸው ተስፋፍተው ወደ ባለጸጋነትም ተሸጋግሯል። በዚሁ መካከል አንድ አስደንጋጭ ክስተት ተከሰተ። አንዱ ቅርንጫፍ ላይ በተነሳው የእሳት አደጋ ምክንያት በጊዜው የሚሰሩ መኪኖች ባሉበት ተቃጠሉ። የኔ መኪኖቻቸው የተቃጠሉባቸው ግለሰቦች እናንተም ንብረት ስለወደመባችሁ የመኪኖቹ የተገዙበትን ካሳ አንፈልግም ይሏቸውና በዚህ ምክንያት የሚዲያውን ትኩረት ይስባሉ። ከዚህ በኋላ ነበር የሺ ታሪክ ሙሉ በሙሉ የተቀየረው። ታሜ ከመንግስት እስከ ግል ሚዲያዎች በየዕለቱ መነጋገሪያ መሆንም ይጀምራል። በተለያዩ መገናኛ ብዙሃን መንገዶችም ተከታዮቹ ቁጥሩ ይጨምራል። በጥቅሉ ከሴት ባገኘው ገንዘብ ሀብታም መሆን የቻለው ግለሰቡ ደግሞ በሌላ ቅን ባለጸጋ ቸርነት ዝነኛ ይሆናል። ከዝና ጋር ተያይዞ ከሚመጣው የራስ ገጽታ ግንባታ ይጠመድና ተጎጇ እንደምትለው 22 ዓመታት በአሜሪካ ዝቅ ብላ ሰርታ ባመጣችው ገንዘብ የተከፈቱ ድርጅቶች ሙሉ በሙሉ ጥሮ ግሮ ከመኪና ማጠብ ተነስቶ ያመጣው እንደሆነ የግል ጥረቱ ስኬት እንደሆነ መናገሩን አዘውትሯል። በዚህም እንደ ሚስት 5 ዓመታትን አብራው የኖረችው በዋናነት ድርጅቱን የምታስተዳድረው ከቴክኖሎጂ ጋር ለማይተዋወቀው ለታሜ ሁሉንም መገናኛ ዘዴዎች ያስተዋወቀችው የሺ በጭራሽ ስሟ እንዳይጠቀስ እንድትታወቅ እንዳላደረጋትም ገልጿል። ጸባዩም ይቀያየራል። በችግሩ ጊዜ ያገኛት የሺ አንሳም ትታየዋለች። የሺ በቤታቸው የደህንነት ካሜራ የተቀረጹ ቪዲዮዎች መኖራቸውን ገልጻ ለሚዲያ እንደተናገረችው ከሆነ አብረው በተኙበት ድንገት ግጭት ይፈጠርና መጀመሪያ ስድብ በመቀጠልም በቦክስ መደብደብ እንደጀመረ ነው የተናገረችው። ይህ አልበቃው ሲል በእጆቹ አፍና አፍንጫዋን በእጆቹ በማፈን በትራስ በመሸፈን የግድያ ሙከራ እንዳደረሰባትና በዚህም ወቅት ቀኗ አለመሆኑን እንዲሁም ደግሞ በልመና ብዛት አልሳካ ስላለ በሙያዋ ነርስ ናትና የሞቶች በማስመሰል ሰውነቷን ታዝላለች። ያኔም ትቷት ይወጣል። በዚህ መልኩ የተጀመረው የሁለቱ ሰዎች ጸብ እየተጋጋለ ሂዶ ቤተሰቦቿ ጠልቃ በመግባት ጉዳዩን ወደ ሕግ በመውሰድ በሕግ ሂደት ላይ ቢገኝም በዚች ሀገር ቀድሞ ታዋቂ መሆን ልክ እንደ ጻድቅ ይታያልና ከትልቅ እስከ ትንሽ ሚዲያዎች የሷን በደልና የደረሰባትን ማጭበርበር መስማት እንዳልፈለጉም ነው የተናገረችው። የሁለቱ ጉዳይ ላለፉት 5 ወራት በፍርድ ቤት እየታየ ቢሆንም የሺ እንደምትናገረው ከሆነ በስሟ ተመዝግቦ ያለውን የጋዜቦ ቅርንጫፍ ላይ እንዳትሰራ እሱና ጓደኞቹ እንደተዘጋ በመናገር ከሲስተሙ እንድትወጣ እያደረጉ መሆኑን እንዲሁም ደግሞ ባለማወቅ ለመስራት ራሷን በተለያዩ መንገዶች በምታስተዋውቅበት ጊዜ እሷን እንደ ጥፋተኛ እንዳዩዋትና ማህበረሰቡ እውነትን እንዲያውቅ የደረሰባትን እንዲረዳ ተናግራለች። የሺ ታሪክ ወደ ሚዲያ መቅረቡን ከቀድሞ ያወቀው ታሜ እሱም በሰይፉ ሾው ላይ ቀርበው ለማመን በሚከብድ በጭራሽ በማይሆን ደረጃ በ5 ዓመት መኪና እጥበት ዛሬ ላይ አሉ ከተባሉ ባለሀብቶች አንዱ እንደሆነና ጻድቅነቱን አርያነቱን በመናገር የእሷን እውነት ለማፈን መሞከሩ
አይዘነጋም። ትላንት የቀነኒ ሞት ተከትሎ የሰብአዊነት ጠበቃ በሴቶች ላይ የሚደርስ ጥቃት መቆም እንዳለበት አዛኝና ተቆርቋሪ ነን ሲሉ ያየናቸው የሚዲያ ሰዎች ይቺ ሀብቷን እንደተዘረፈች የግድያ ሙከራ እንደተደረገባት እንዲሁም ደግሞ በቪዲዮ መረጃ እንዳላት ስለገለጸችው የሺ ማንም ትንፍሽ የለም። ምናልባት በዚች ሀገር የሚደርሰው በደልና ችግር ለአይን የሚሞላው በመሞት መሆኑን ብዙዎች ይስማሙበታል። የየሺ የቅርብ ዘመድ ነኝ ያሉ ሰዎች ደግሞ በጉዳዩ ላይ የራሳቸውን ሀሳብ አስተያየት ሰጥተውበታል። እኔ የየሺ የቅርብ ቤተሰብ ነኝ ያሉት አንድ ግለሰብ ብዙ ያልገለጸችው ነገር እንዳለም ነው የተናገሩት። እውነት ትዘገያለች እንጂ አትቀበረም። ይህ ሰው በእታችን ላይ የፈጸመው ግፍ ሰማይና ምድር የሚያውቀው ሀቅ ነው ያሉ ሲሆን እታችን በቀን 16 ሰዓት ሙሉ እየለፋች ከፍች በኋላ ህይወቷን ለመቀየር ያጠራቀመችው ጥሪቷን ይዛ አዲስ አበባ የገባችው ፍቅር አገኘው ብላ ነበር። ሆኖም ግን ያመነችው ሰው ፍቅር ሳይሆን ማጭበርበርን የገነባ ንብረቷን በቤተሰቦቹ ስም አዝሮ የዘረፋትና አካላዊ ጥቃት እስከ ሞት የሚደርስ ድብደባ የፈጸመባት ጨካኝ ሆኖ ተገኝቷል ያሉት። ዛሬ በአደባባይ ወጥቶ ይህንን ሁሉ ሀብት የፈጠርኩት በራሴ ጥረት ነው እያለ የሚናገረው የውሸት ድራማ ፍጹም ሀሰትና ህዝብን የሚያሳስት መሆኑን የተናገሩት። ሌባው የእህታችንን የዋህነት እንደ ደካማ ጎን ተጠቅሞ ካታለላት በኋላ ዛሬ እመቤቴ እያለ የሚዘባበተው ጌታን የማይፈራ ህሊና ቢስ ነውም ሲሉ ተናግረዋል። የሚዲያ አካላትም የአንድ ወገን የውሸት ትረካ ብቻ በመስማት ለበደለኛ መድረክ መስጠታቸው እጅግ ያሳዝናል በማለት ነው የተናገሩት።